ሰላም ነው። ቤተሰብ ሰላም ነው። ሁሉ ሰላም። ጤናዎት እንዴት ነው? አሁን ክብሪት መስዬ ወንድም ካልድን ሊይዘው አልቻልኩም። ፍላወር እየላከ ነው። ባካችሁ ኢንቫይት አድርጉት። ገና ነኝ። እየተከራከረ ነው አለ። አብሽሩ፣ ቅርብ ቀን ነው። እሺ፣ አሁን መፍትሄ የምናገኝበት ሰዓት ደርሷል። እስቲ አላህ ያግዛችሁ። ታግላችኋል። ትግላችሁን አላህ ጀዛችሁን አላህ ይመልስላችሁ። አብሽሩ። አሚን አሚን። እናታችን ነገ ነገ ወዲያ እያሉን መች በመች እያሉን ይኸው ይሄን ቆይተናል። ብቻ አልሐምዱሊላህ። አይዞት። ኦኬ ሀቡ ወደ ጉዳያችን እንግባና ያለውን ነገር አስኪጁ በቃ። እሺ በመጀመሪያ አቡ አፍናንን ጥሪያችንን ሰምቶ አክብሮ ስለመጣ እጅግ በጣም እናመሰግናለን፣ እሱንም ኮሚቴውንም። በመቀጠል ደግሞ ቤተሰቦቿን እንኳን ደህና መጣችሁ፣ እንዴት ናችሁ ላለው እናትና አባቷን ደህና ናችሁ? እንዴት ናችሁ? ደህና ናችሁ አባቴ? አልሐምዱሊላህ ደህና ነን። በሷ በሌላ እንቻ ሀሳብ ገብቼ ያው በተመም ነው አለ ነው። አይዟችሁ። የሌላ ጭንቀት በመቼ ትመጣለች ስል ይሄንን ቀን ትመጣለች ሲል አሁን ታምሜ ይኸው በሷም አልደርስም መማለስ አለብኝ። የሌላ ጭንቀት የሁላችንም ጭንቀት ነው። ግን እኛ ምንም ብንጨነቅ ከቤተሰብ አንበልጥም። እናንተ ናችሁ በጣም ትልቁን ጭንቀት እያሳለፋችሁ ያላችሁት እና አይዟችሁ ላለው ለእርሶም ለእናትየውም አይዟችሁ። ኢንሻአላህ አሁን ቀርቧል ደርሷል ጊዜው ብለን ተስፋ እናደርጋለን ከአላህ ጋር እና አይዟችሁ አባቴ። እሺ በአምላካችሁ እሺ። አላህ ይተባበራችሁ፣ አላህ ይተባበራችሁ፣ አምላኩ ይተባበራችሁ። የኢትዮጵያ ልጆች ይደጉ ዓለም ሁሉም ይደግ። ጀዛችሁ አላህ ይክፈላችሁ። አሚን አባቴ። እሺ አላህ ይስጣችሁ። አሚን አሚን። እሺ እና ወደ ጉዳያችንን ስንጀምር ለኮሚቴው ያለን ጥያቄ ያው የህዝብ ጥያቄ ነው ይዤ የመጣሁት። በወንድማችን ሙባረክ ሙሰማ በኩል ነው ድምፁ የመጣው። ሌላ እጅግ በጣም ደክማለች። በጣም ይቅርታ ይሄንን ቃል ቤተሰቦቿ ፊት ስናገር እንግዲህ ለቤተሰብ በጣም ያማል እና እጅግ በጣም ደክማለች እና ምንድን ነው እየተጠበቀ ያለው? እቺ ልጅ ሞታ አስክሬኗ እስኪባ ድረስ ነው ወይ እየተጠበቀ ያለው? ኦልሬዲ የለችም ማለት ይቻላል። እና ምንድን ነው የሚጠብቁት ነው? እባካችሁ ድምፅ ሁኑኝ። አትሊስት ወይ የሞት ፍርዴ እንዲፈጸም ድምፅ ሁኑኝ። በቃኝ፣ ከዚህ በላይ የእስር ቤት ስቃይ በቃኝ ብላ ድምፅ እንድንሆናት አብረዋት በታሰሩ ሰዎች በኩል ድምፅ ልካ ነው እና ለዛ ነው እዚህ ጋር የተሰበሰብ ነው እና ህዝቡ እየጠየቀ ያለው ምንድን ነው እየተጠበቀ ያለው? ገንዘቡ ተሰብስቦ ተከፈለ። ገንዘቡ ከተከፈለ እቺ ልጅ ለምንድን ነው የማትወጣው? ምንድን ነው የሚጠበቀው ነው የህዝቡ ጥያቄ። እናመሰግናለን። ጀዛችሁ አላህ ይክፈላችሁ። ከፋይ እሱ ነው። ተባበሩ፣ አላህ ይተባበራችሁ። አቡ አፍናን የተሰማ ከሆነ መጀመር ትችላለህ ወንድምየው። ይሰማኛል። ይሰማል? አዎ ይሰማል። ቪዲዮ መክፈት ፈልጌ ነበር፣ ዘግተሽ ነው? አዎ አይደለም፣ ፎሎ ከ1000 ስላልሞላ ነው፣ አዲስ አካውንት ስለሆነ ነው። ቆይ አንዴ ጋይስ፣ አቡ አፍናን ቪዲዮ እንዲያበራ ሁላችሁም እዚህ ጋር ያላችሁ ሰዎች የአቡ አፍናንን አካውንት ፎሎ አድርጉ። አንዴ በትልቁ አደርግላችኋለሁኝ። ሁላችሁም ፎሎ አድርጉና 1000 ሙላና ቪዲዮ አብርቶ ራሱን አስተዋውቆ ምላሹን ይሰጠናል። እናመሰግናለን። ያ ውረድና ተመለስና ግባ። 2000 ሰው ፎሎ አድርጓል። አዎ ኦልሬዲ 2000 ምናምን ሰው ፎሎ አድርጓል። ወርደህ እንደ አዲስ ስትገባ እንደ አዲስ ስትገባ ቪዲዮ ማብራት ትችላለህ። ሞዴሬተሮች መስዬ እና ክብሪቷ የእናንተ ብቻ ነው ማኔጅ ገስት እየሰራ ያለው እና ባካችሁ አቡ አፍናን መልሶ መጥቶ ኮዱን ሲጽፍ ኢንቫይት አድርጉት። ሌሎቻችሁም ቪዲዮ ብታበሩ ጥሩ ነው። ሁላችንም በቪዲዮ ብንሆን
አሁን አንድ 5 ደቂቃ ስጡኝ፣ ቤት እስከምገባ ነው። እሺ አበራለሁ። እሺ ወንድም ካለ ቤት ሲደርስ ያበራል። ዙዙም ማብራት የምትችይበት ሁኔታ ላይ ከሆንሽ ቪዲዮ ብታበሪ ሙባረክ። የኔን ጉዳይ እንዲከታተል ኮሚቴው ወይም ተወካዩ እንዲከታተሉልኝ አስፈላጊውን ነገር አሟሉላቸው አለችኝ። ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይሄን ያለሽ ስላት ከኮሚቴዎቹም ብለውኛል ከተወካይም ተብያለሁ አለችኝ። ማን ያለሽ ደግሜ ጠየኳት። ይሄን መልስ ሰጠችኝ። አሁንም ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው፣ ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በሌላ አሁን ለኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል፣ ግን ገንዘቡ ያለው እነሱ ጋር ስለሆነ ከነሱ ጋር ለኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረውና ይሄን ካለችኝ በኋላ እኔ ጋር አልደወለችም። በቃ የመጨረሻ ቃሏ እሺ። ስለዚህ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው ለማ ለወኪሉ። ይህንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። አዎ ከዛ በኋላ ልክኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት ተደርገናል። ከማዘር ፋዘርም ከኔም ከሁላችንም አንፃር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናረገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላሂ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4000 ሪያል ተሰጥቷል አለችኝ። ራሷ ሌላ ማለት ነው።